ታስባችሁ ታሰራል። ትላንትም ከልጄ ጋር ነበርኩኝ። ልጄ ጋር ነው ያመሸሁትኝ እና ልጄ ጋር ዋልኩኝ። ከዛ ማታ እንደማትናገር ስላወቅ ነው ስሙ ማን ያልኳትኝ። ልጄ ምናምን ስለ ፋሚሊ ጉዳይ ሚዲያ ላይ እንትን እንዲል አልፈልግም ጋይስ። ለዛ ነው ባለፈውም መናገር ስላልፈለግን ነው እኔም እሷም መናገር ስለማንፈልግ እንደማትናገር ስላወቅ ነው ስሙ ማን ያልኳትኝ። እሷም ደግሞ እሱ ነው የሚናገር ያለች ደግሞ መናገር ስለማንፈልግ ነው። ሚዲያ ላይ መውጣት አንፈልግም። ፋሚሊ አንዳንድ ጊዜ አካሄዳችሁን አይቶ ሰው ጥሩ አካሄድ ስትሄዱ የሆነች ምክንያት ትንሽዬ ሰበብ ንግግራችሁን አጣመው ምናምን ነገር ሊፈልጋችሁ ነጥብ ሊያስጥላችሁ ይፈልጋል ይሞክራል። ግን ብዙ መከራ ያየ ሰው ደግሞ እንደዚህ አይነት ትንሽ ነገር አያስተውም ኦር ነጥብ አያስጥለውም። መከራ ውስጥ ያለፋችሁ ሰዎች ታውቁታላችሁ። ሶ እኔ ጠንካራ ሰው ነኝ። ምንም ቢል ትንሽ ጠላት ምንም አይነት መልስ አልሰጠም ጋይስ። ስለዛ ነው ማይ ፋሚሊ እሺ እንጂ ትላንትም ከልጄ ጋር ነበርኩኝ። ልጄ ጋር ነው ያመሸሁትኝ። እሺ እንዳያሳስባችሁ ታሰራል። ቅንነት ቴንክ ዩ ሶ ማች እና ጩጬው የመጨረሻ የህንድ አክተር ነው የሚመስለው። ደገም ማድረግ ነው ይሄ ዘሩ ማለት ነው። ያበደ ነው። አየር እዛው ላይ ነው እና እህትማ ያስፈልገዋል እንዴ ግዴታ ነው። እዛው ላይ ነው። ጆዬ ማንም እንዳሰሚ አባቴ እንወድሻለን። እንኳን ደዚያ ስትወጣ ብቻ ደውል። የሆነ ማስቅ ነገር አለ። ስትወጣ ደውል። እዚህ ማውራት አልችልም። እሺ ደውል። በኋላ እደውልልሻለሁ። ኢንስታግራም በቃ እሺ ወንድሜ ይመችሽ። አሁን ምግብ እስኪመጣ ነው መወራችሁ። በልቼ ለጥ ነው ምሉ። ትላንት አልተኛውኝም። ትላንትና ጽዳት አልነበረን 11 ሰዓት ከላይ ወጥቼ ጽዳት ሄድኩኝ። አጸደው ምናምን ተመለስኩኝ። ልጄ ጋር ዋልኩኝ። ከዛ ማታ ላይ ገባው ለሊት ቲኬት ቆረጥኩ። 11 ሰዓት ድጌ ወደዚህ መጣው። ቀን ስንሰራዋለን ዛሬ አይኔን ይውጥ ደም መስሏል። አይኔ የኔ አባት እንኳን ለዚያ በቃሽ። ከምንም በላይ ደግሞ ማን ነው ብራዘር፣ ያው አልተገናኘንም ፎር ዘ ፈርስት ታይም ዛሬ ስንገናኝ ከወጣ በስልክም አልተገናኘንም። እንኳን እኔ እመቤቴን ነው የምልህ ጆ ማለት ነው የልጅ አምላክ ነው ከዚህ ሁሉ ነገር ያስወጣ እንጂ እንደ ክፉ ሰዎች አወራር እንደ ምናምን ነገር በጣም መጥፎ እይታ ውስጥ ነበር ሁላችን አእምሯችን እና የልጅ አምላክ እንኳን ለዚህ አበቃ። አሜን። በደስታ ኑር። ከዚህ በኋላ ብዙ ነገር ተምረሃል። ብዙ ነገር ስትሮንግ ነህ። ማንንም እንዳሰማ ወደፊት በቃ አሁን ደግሞ ሲታይ በሚለው ጩጬው የመጨረሻ የህንድ አክተር ነው የሚመስለው። ደገም ማድረግ ነው ይሄ ዘሩ ማለት ነው። ያበደ ነው። አየር እዛው ላይ ነው እና እህትማ ያስፈልገዋል እንዴ ግዴታ ነው። እዛው ላይ ነው። ጆም እንዳሰሚ አባቴ እንወድሻለን። እንኳን ደዚያ ዋው እግዚአብሔርን አድርጓል ጌታ የኔ ጌታ ይበልጠኝ ነው ቁመት ዝበላተ አንዴ ሳታየው ወሬኛ ስሚ ወይ አመት ሳታየው አይደለም ማለት ያለብሽ። እኔ አሚን ሸሪፍ ቴንክ ዩ አመሰግናለሁ። ማልክ ያኔ እኮ ሲይዘው እኮ ማለት ነው የሆነ ነገር ነው የተሰማኝ እግዚአብሔር። ከዛ ደግሞ ብታይ አሁን በየውስ ዛሬ ማለት ነው ወጣሁኝና ስራ ነበረኝ ማለት ነው። ከዛ አሁን ቅርብ ሰዓት ነው የገባሁት። ከዛ በቃ ላብድ ናፍቆኝ እግዚአብሔር እንዴ አሁን ብዙ መተኛት እንደውም እየቀነሱ ነው ያመጡት። አዎ ብዙ አይደለም እንደው አይደለም ግን በስመ አብ በቃ እኔ ከምንም በላይ ስሜቱ ምን ደስ እንዳለኝ ታውቂያለሽ? ይዘው ጆሮ በቃ ይሄን ይይዛል እግዚአብሔር ቀንዲ ደስ እንደሚል በቃ ይሆናላ። እንደዚህ ነው እንዴ ረሳን እኮ አንቺ እናትሽ ባንዴ ዘመን አክቹአሊ እዛ ቀን የመጨረሻ ሄድኩ ነው ባይዘው ነው ቪክቶሪያ ቴንክ ዩ ለመሰለሽ እንትኔ
አምልኮት ያራዳ ልጅ እንትን ፋይዳዬ የኔ ጠፍቶብኝ ነበር። ከዛ ናውሌ ነው ገና ትናንትና የሆነ ያስወጣልኝ። የዛኔ ነው የራሱ መጨረሻ። እግዚአብሔር ለቁም ነገር ያብቃልሽ ተብሏል። ናየው በእውነት አሜን አሜን። እና ብቻ በቃ እግዚአብሔር በእናንተ ጋይስ ባይዘው እዚህ ያላችሁ በቃ ቻው። እተኛ ነው በቃ። እሺ ናፈቀሽ እንዴ? እንዴ ምን እተኛ ነው በቃ ቻው። ደህና ደሪ እንዴ ያላ ብቻ ነው ደህና ማድረው ናፈቃባት በቃ እምቢያው ሽልሽላቶች ተኝ ስማ ንቀት ነው ሽማ እንዴ እኔ እንደዚህ ነው የማወራው። የት ልውሰድህ? ሽልሽል አዲስ አበባ ውስጥ አይደለም የምፈልገው ዱባይ እንዴ እናት ብለህ እዚህ አምሻጊ ቤት ናቶች ተይቶ እንዴ ቦራ አለ ቦራ አስወርቃለሁ ቦላ ወናታ ወርታለሁ ጌታን እንዲህ የሚለኝ የሚመስለኝ አድጎ ራሱ አብዲዬ ማስዱላ እንዴ በቃ ዱባይ አባስ ሲወጣ ዱባይ የፈለገው ሀገር አሜሪካ ራሱ ይወስዳል። እኔ ዱባይ አለ በእናትህ ነው ያውላሽ ያለሁት ዱባይ ነው እንዴ ዱባይ ማውም ትላለህ እንዴ ለማለት ነው። ለምን ለዚህ ታዲያ ዲስሪስፔክት እያደረክ አታባረኝ እንዴ ደግምልሃለሁ ከፈለግክ እሺ ወጅቴ ወይ ቁማር ለትዳር ረዝለ ጉልበት አምላክ ላጥላት ተላለው ኮቴን ዋሌቱሽ ኪላት ጆኬ ለመሊ ልጥላሽቤ ፈጣት ልጅ ተጋበተውቤ የኔን ዘፈን ታውቀዋለህ እንዴ? በነገራችን ላይ እናንተ በናገር ፈልገ አይደለም ትጋት በቴቱጋ ማንም ይዘሽኛል እኔ ፈልጋለው ከዛ ደግሞ አይስክሬም ገዛለው አይደለም ነው ትክክለኛው ዘፈን ይሄ ነው። ፎንቲ ነው እንዴ አንተ አሽ በልልኝ ገዛልላለሁ አታውቀውም? የኔን ዘፈን እስከምታሪክ ድረስ የኔን ዘፈን አታውቀውም? አውቀዋለሁ። እሺ ሰሞን ዳጊ